ቆራቢ ነች ወይም ልትቆርብ ነው ከተባለ እንዴ ለምንድን ነው በቃ ዓለም በቃ ይብላ ልትመነኩስ ልትመን ነው የሚመስላቸው? ኧረ ወንድሜ ህይወት ነው። በአሁኑ ሰዓት በጣም አራዳ፣ በጣም ብልጥ፣ በጣም ዘመናዊ ሰው ማለት ቆራቢ ነው። በጣም መንፈሳዊ ሰው ማለት እሱ ነው። በጣም ዘመናዊ ሰው እግዚአብሔርን ያወቀ ቤተክርስቲያን የሚመጣ ሰው ነው። ሱሪውን ያወረደ፣ ኮፍያውን ያንጋደደ፣ መስቀሉን ሰንሰለቱን ያሰረ ወይም ደግሞ ጸጉሩን እየጠቀለለ ሄደ በዚህ ተርጂናው ወጥሮ የሚሄድ ሰው አይደለም። ለምን በቀላሉ እንደማንላቀቅ ለምን ውስጣችን ሆኖ በብርቱ እንደሚዋጋን ገረፍ አድርገን እንይ። አይነ ጥላ ሰዎች ላይ በአራት መልኩ ነው ውስጣችን የሚዋሃደው ወይም የሚያድረው። የመጀመሪያው ስጋችን ላይ ያድራል፣ ሁለተኛው ከደማችን ይዋሃዳል፣ ሶስተኛው ከአጥንታችን ይዋሃዳል፣ አራተኛው ከነፍሳችን ይጣባል። ሁሉ ተቀመጠት አቤት አቤት። ስንት ዓመት ነው እንዲህ ካስቀመጥክ? በሁለት ዓመቱ እያለ የእጁን ቆርጬ ነው የገባሁት። እኔ ዋነኛው ደፍ እስኪ አጎት ይኸው 6 ጣት ነበረው። 6ኛዋ ቆረጥኩት፣ አሸሁት፣ በእሳት አቃጠልኩት። በእሳት አቃጥዬ አሸሁት እንደዚህ በጄ እርሻ ላይ ጣል። ምንድነው ጣት ነበር 6ኛ ጣት። 6ኛ? አዎ። እኔ አሁን 35 ሚስት ነው ያለኝ። ከሁሉንም ሁለት 3 ልጆች ወልጃለሁ። ጠንቋይ ሆነ ደብተራ ሲያቅተኝ ሌላ ደብተራ ጋር ሄጄ ነው። ስንት ሚስት አለ? 35 ሚስት አለ። 35 ነው ደብተራው። የወለድኩላቸው ልጅ ብቻ ነው የምነግርህ። ያለ የወለድኩላቸው ብዙ ናቸው። ዓለም ይሁላ አፍዝዘ ነው ያገባቸው። በማስተፋቀር የሱን እድል ቆንጆ ትዳር ሰነው ትዳሩም ተመለሰ፣ ኑሮም ተስተካከለ። ምን እየጣጋ ነው? በስሜ እንኳን በስጋ ስሜ ነው የሚጠራኝ፣ በዲያብሎስ ብሎ አይደለም። ቀጥታ በስሜ ጠርቶ ነው እኮ። በስሜ ጠርቶ ነው የሚሰግድብህ? በስሜ ጠርቶ ይሰግድብኛል። እሺ። ስሜቶቹ ያውቃቸዋል። ህዋሳቱ እንቅስቃሴ ሁሉ ሰውነት ስለሚቆጣጠር ምን እንደገባ ያውቃል። ቀጥታ የገባውን ሲያቅ ሄዶ ያሸኛል። አቤት እላለሁ። ምንም ማድረግ አልችልም። በቃ እኔ በእንዴ በ3 ብር የተገዛ ስዕል አድኖ እኮ አድርጎ ይዘኛል እኮ። ምን ታርጓል? 3 ብር ይገዛና ቦርሳውን ይዞ ግንባር እንዲያርገው ቀጥ አድርጎ ይዘኛል። አስፋልት ላይ ያንበረከከኛል። ምን ይሄ ከራሱ አይደለም የተሰጠው፣ በድብቅ እኔ ማን እንደሰጠው ኃይልም አላውቅም። እንዴት ኃይለኛ ነኝ አላልክም ነበር? ኃይለኛ ነኝ ተብለህ ምን በአንድ ሰው ተሸነፍኩ። አሁን ሳይል መቼ በአንድ ሰው ተሸነፍኩኝ። ኃይለኛማ ነኝ። ውስጥ አስገብቶ ነው 3 ቀን ያስወርሰኝ። ገና 14 እድሜ ያለው አባቴ ሲቀበር መሬት ነው የዋጠው እንጂ አፈር አልዋጠው። መሬት ተከፍቶ ነው የዋጠው የኔ አባት። እኔ ደግሞ ያኛው አዋረሰኝ፣ ተቀበልኩኝ። ቤተክርስቲያን ውስጥ የተቀበረው አባቴ ቤተክርስቲያን ውስጥ ተቀበረ፣ ግን ሬሳ የለም። ሄደ ጠረንጦስ ገባ። ቆፍሮ ቢፈልጉት ያገኙት። በቃ ይሄው ነው። እኔ አሁን ሸኘ እኔ ፊታችሁ ማየት አልፈልግም ነበር። እዛው ከፈለገ እዛው ይጸልይ። ጠንቋዮቹ ሳይጨምር 38 ደፍተራ ያንበረከከው ማ ይኸው አህያ እሱ 38 ደፍተራ። ስንት ይሰግዳል በቀን? ስግደቱ ብዙም አይደለም፣ ግን እንባለው፣ ቅንነት አለው፣ ምጽዋት አለው፣ ገርነት አለው፣ ክፋት የለም። ምን ታደርጋለህ? አንድ ስግደት ቢሆን እኔ ያሸንፈኛል እንዴ? በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደዚህ አይነት ሰው አለ ቤተሰቦቼ? ልትመነኩስ ነው ሲባል ወይ ምን ነው ለሚሉት አይደለ? ልትቆርብ ነው ሲባል እንዴ ለምን ምን ነው እንዴ ገና እኮ ነች ይባላል። ለምን እንደሆነ እንኳን አይገባቸውም። ወይኔ ግን የኢትዮጵያኖች በእውነት በጣም እኮ ገና ከእውቀት ነፃ፣ ከመጽሐፍ ቅዱስ እውቀት ዜሮ፣ ምንም እኮ አልገባንም። ቆራቢ ነች ወይም ልትቆርብ ነው ከተባለ እንዴ ለምንድን ነው በቃ ዓለም በቃ ይብላ ልትመነኩስ ልትመን ነው የሚመስላቸው? ኧረ ወንድሜ ህይወት ነው። በአሁኑ ሰዓት በጣም አራዳ፣ በጣም ብልጥ፣ በጣም ዘመናዊ ሰው ማለት ቆራቢ ነው። በጣም መንፈሳዊ ሰው ማለት እሱ ነው። በጣም ዘመናዊ ሰው እግዚአብሔርን ያወቀ ቤተክርስቲያን የሚመጣ ሰው ነው። ሱሪውን ያወረደ፣ ኮፍያውን ያንጋደደ፣ መስቀሉን ሰንሰለቱን ያሰረ ወይም ደግሞ ጸጉሩን እየጠቀለለ ሄደ በዚህ ተርጂናው ወጥሮ የሚሄድ ሰው አይደለም አራዳ። ወይም ደግሞ ይመችሽ አራዳ ልጅ የሚለው አይደለም። የገባው ምናምን የሚባል አይደለም። ጃምቦ ጨብጦ የሚሄድ ቢራ የሚጠጣ ኳስ የሚመለከት አይደለም አራዳ። ዘመኑን የዋጀ ጊዜውን አይቶ ሸሽቶ ራሱን ጠብቆ የሚኖር ሰው፣ ከሁሉም ሰው ጋር ሰላም ነው እግዚአብሔር ይመስገን ብሎ በሰላም በፍቅር የሚኖር
ሲሆን ተጠንቅቆ ጎረቤቶቹንም ፈርቶ ተጠንቅቆ የሚኖር መፍራት መጠንቀቅ ማለት መጣላት አይደለም። ገፍቶ ይመጣበታል። አንዳንድ ጊዜ በልጆችም በምንም ይመጣባቸዋል እኮ። ግን ተጠንቅቆ የሚኖር ሰው እሱ በጣም 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 ዘመናዊ ሰው ነው። መጠጣት እየፈለክ አለመጠጣት፣ ማጌጥ መልበስ እየፈለክ ደና ቦታ መሄድ እየቻልክ አለማድረግ፣ ቆጥቦ ግን ለነዳያን መስጠት፣ ቆጥቦ ለሰዎች መስጠት፣ ቆጥቦ ግን ለሰዎች ለችግር ጊዜ እንዲደርሱ ማድረግ፣ አንገት ደፍቶ ገብቶ አንገት ደፍቶ መውጣት፣ ላለመጣላት መሞከር፣ ገፍቶ ከመጣ ግን እውነትን መስክሮ መገኘት፣ ሰው ክብር እንዳለው ተናግሮ ሰው ሊከበር እንደሚገባ ተናግሮ መስክሮ እንዲድን መንገድ ከፍቶ መሞትን የመሰለ አራዳነት ወይም ደግሞ ዘመናዊነት የለም። ቆራቢ ሰው ማለት መንፈሳዊ ሰው ማለት እግዚአብሔርን ያወቀ ሰው ማለትም ጭምር ከሆነ ያ እግዚአብሔርን ያወቀ ሰው ደግሞ ዓለም ምን እንደሆነች መጀመሪያ ያወቀ ሰው ስለሆነ ዓለምን አውቋት ስለሆነ ትቶ የመጣው ወደ ዓለም አይመለስም። ግን ቤተክርስቲያን ውስጥ ያደገ ሰንበት ተማሪ ቤተክርስቲያን በመንፈሳዊ ሕይወት ውስጥ የኖረ ከልጅነት ጀምሮ ሲቆርብ ያደገ በጨዋ ቤተሰብ ውስጥ ያደገ ሰው ከሆነ ዓለምን ስለማያውቃት ያ ሰው በጣም ይጠንቀቅ። ከወጣ አይመለስም፣ ከሄደ አይመጣም። ያዝ ለቀቅ ሲያደርግ የኖረ ደግሞ አለ። አንዴ ሰንበት ተማሪ፣ አንዴ ዓለም፣ አንዴ ዛ ሲያደርግ የኖረ ሰው አለ። ደግሞ ሲሄድ በገንዘብ ይታላል፣ ሲመጣ ደግሞ ወይኔ አባቴ ወይኔ ሊቀ መላክ አባቴ ምናምን ብለን ደግሞ መተን እንለምናለን። ከዛ ደግሞ እንሄዳለን። እንደዚህ መሀል ላይ ይሄ ራዕየ ዮሐንስ ምዕራፍ 3 ላይ ያለው የውሃ ላይ ኩበት ማለት ነው። ልተፋህ ለብ ያልከሆነ አለ ልተፋህ ነው የሚለው ነው። እና ሳንተፋ እንጠንቀቅ። ጭልጥ ያለ መንፈሳዊ መሆን ተሰብከናል። ጭልጥ ያለ የቤተ ክርስቲያን ልጅ የቤተ ክርስቲያን የቁርጥ ቀን ልጅ መሆንን ተሰብከናል። ሌላ ጥቅስ አያስፈልግህም። መንግሥተ ሰማያት ቀርባለችና ንስሐ ግባ፣ በቂ ነው። አገልጋይ ነበርክ፣ አገልጋይ ነበርሽ፣ ምንም አይጠቅምም። እህታችንን ተመልከቷት። ምንም አይነት የመጽሐፍ ቅዱስ ዕውቀት ሳይኖራት ጸበል ቦታ ላይ ያሉትን ችግሮች በማወቅ ብቻ እግዚአብሔርን አወቀችው። ከዛ በኋላ ስትማር ገባት። ለምን? አይምሯ ተከፍቷል። አሁን ኮርስ ስንት ሰው እያዳመጠ ነው? ቤተክርስቲያን ኮርስ ትምህርት ጀምሬያለሁ ብዬ ብናገር ስንት ሰው ይመጣል? እንደው 40 ሰው ይመጣል። የኮርስ ትምህርት እኔ አሁን ያለፉት ክረምታት ላይ የተለያዩ ቦታዎች ላይ አስተምሬያለሁ፣ የአድባራት ላይ ግን በጣም የሚገርም ነው። ብዙ ሰው አልመጣም። ለምን? ማስታወቂያውን በዩቲዩብ ተናግሬ ቢሆን ኖሮ ግን ጥልቅልቅ ይላል። ለምን? ስለ መንፈስ ነገር የገባቸው ሰዎች፣ ስለ ጠላታቸው የገባቸው ሰዎች መንፈሱን አንድ ይቀጠቅጡታል፣ ጸበል ይጠጣሉ፣ ይሰግዳሉ፣ ይጾማሉ፣ ይጸልያሉ፣ ይቆርባሉ፣ ንስሐ በየጊዜው ስለሚገቡ መንፈሱን ይቆጣጠሩታል። ስለዚህ ይሄ ገብቷቸዋል የሆነ የገባ ስለዚህ ለመማር ይፈልጋሉ። አሁን 10,000 ሰው እንኳን መጽሐፍ ቅዱስ ምንድን ነው ብዬ የለቀኩትን 10,000 ሰው አየሁ። ተመስገን አምላክ። 10,000 ሰው መጽሐፍ ቅዱስ ምን እንደሆነ አውቋል። ገና መነሻውን እንኳን ሰምቷል። ትልቅ ነገር ነው በእውነት ለእኔ በጣም ትልቅ ነገር ነው። ለምን መሰላችሁ? ይሄን ያክል ሰው መጽሐፍ ቅዱስን ለማንበብ ለማወቅ ጥረት አለው። ጠላቱን በደንብ ስላወቀ ነው ይሁን የሆነው። ሌላ ምንም ምክንያት የለውም ቤተሰቦች። እና ከዓለም እንደመጡ መጽሐፍ ቅዱስን ማወቅና ከዓለም እንደመጡ ኮርስ መማርና በደንብ አድርጎ ጠንቅቆ ስለ መንፈሳዊ ሕይወት በደንብ አውቆ መጽሐፍ ቅዱስን መማር ይለያያል። እንደዚሁ ደግሞ ቤተክርስቲያን ውስጥ ብቻ ያደጉ ልጆች ዓለምን ሳያውቋት ኖረው ሞባይል ሲነኩ፣ ቴሌቪዥን ሲያዩ፣ ፊልም ሲያዩ ምን ሲሉ ጭልጥ ብሎ የሚገቡት ጠንቃቆች አይሆኑም። ለምን? ያጓጓቸዋል። ዓለምን ግን በደንብ አውቆ የመጣ ሰው መንፈሳዊ ሰው ሲሆን ቄስም ቢሰናከል፣ ቢሰክር፣ ቢንገዳገድ፣ ቢሰርቅ፣ አመንዝራ ቢሆንባት፣ ደብተራ መጥቶ ቢያስቸግራት እንኳን አይ አባ እኔን እንኳን ትቼው መጥቼ አይ ወንድሜ መምህሩንም ዲያቆኑንም በቃ ደካማ ጎኑን እያዩ ያዝኑለታል። አረ ይህን ትቼው መጥቻ እሺ በቃ አባ እሺ ሰላሙን በቃ ቻው ብሎ ይሄዳሉ። ያዝኑለታል ጭራሽ። ለምን? ዕውቀቱ የመንፈሳዊ ዕውቀቱ መንፈስን ከማወቅ መጽሐፍ ቅዱስንም ከማወቅ ጋር በተያያዘ ብዙ ነገሮችን አውቀው ስለሚመጡ አይቸገሩም። ያ ማለት ደግሞ ሂዱና ወደ ዓለም አይታችሁ ነው መታችሁ አትቸገሩ ማለት አይደለም። ግን እንትን ሐዘኔታችሁ የበለጠ ጥሩ ስለሆነ እግዚአብሔርን አመስግኑት። ቤተክርስቲያንን አትጎዷትም። ከዓለም የመጣችሁ ሰዎች በእውነት በጣም ጭልጥ ያለ በቃ ፍጹም የሆነ መንፈሳዊነት ውስጣችሁ ስላለ እውነት እግዚአብሔርን አመስግኑት። አምላኬ ሆይ ከዚህ በኋላ እኔ ተመልሼ ወደ ዓለም ልሄድ አረ እኔ እንደዚህ አላደርገውም ብላችሁ ራሳችሁን አሳምኑት። በእውነት አትሄዱ። አልሄድም፣ እኔ አንተን አልከዳህም፣
ልክ እኮ ሃይማኖትን እንዲያውም ሃይማኖትን ከመክዳት በላይ ነው እኮ። እግዚአብሔርን ካወቁ በኋላ ተመልሶ ወደ ዓለም መሄድ ማለት በጣም ከባድ ነው። አይነ ጥላው በባህሪ እኛኑ ስለመሰለ ከኛ ፈነገጡ ግን ሌሎችን የሚጎዱ ባህሪያችን ለኛም ለሰውም የራሳችን ይመስላሉ። በህይወታችን ተቃራኒ የቆመው አይነ ጥላ እኛኑ የመሰለ እኛንም ሰዎችን የሚያጠቃል መስሎን ስለሚኖር የምንተገብረው ሁሉ የኛ ይመስላል። የወለላይቱ እመቤት ልጆች አይነ ጥላ ውስጣችን ሲገባ ለምን በቀላሉ እንደማንላቀቅ ለምን ውስጣችን ሆኖ በብርቱ እንደሚዋጋን ገረፍ አድርገን እንይ። አይነ ጥላ ሰዎች ላይ በአራት መልኩ ነው ውስጣችን የሚዋሃደው ወይም የሚያድረው። የመጀመሪያው ስጋችን ላይ ያድራል። ሁለተኛው ከደማችን ይዋሃዳል። ሶስተኛው ከአጥንታችን ይዋሃዳል። አራተኛው ከነፍሳችን ይጣባል። በስጋችን ላይ የሚያድረው አይነ ጥላ ሴቶች ከሆኑ ልባቸው፣ ህሊናቸው፣ ማህፀናቸው፣ ጀርባቸው፣ ሆዳቸው፣ አይናቸው፣ ምላሳቸው፣ ወገባቸው ላይ ይቀመጣል። ወንዶችም ላይ ልክ እንደ ሴቶቹ ልባቸው፣ ህሊናቸው፣ ጀርባቸው፣ ሆዳቸው፣ አይናቸው፣ ምላሳቸው፣ ወገባቸው ላይ ይቀመጣል። በተለይ ልባቸውና ህሊናቸው ላይ ሲቀመጥ የቁጥጥር የበላይነት ስለሚኖረው የሚፈልጉትን ሳይሆን የማይፈልጉትን ነገሮች ያስደርጋቸዋል። ሴቶችን ማህፀናቸው ላይ ሲቀመጥ ያላገቡ ከሆነ ሩካቤ ስጋ ጠል ያደርጋቸዋል። እንዲሁም ማህፀናቸው ላይ ደዌ ወይም ህመሙ ነው ይቀመጥባቸዋል። ያገቡ ከሆኑ ደግሞ እንደ ሾተ ላይ ጽንስ በማጨናገፍ በሩካቤ ወቅት ህመም እንዲሰማቸው እንዲያስጠላቸው ያደርጋቸዋል። ወንዶቹን ደግሞ በአንድ እጮኛ እንዳይረጉ ያደርጋቸዋል። ሴት መቀየር ልብስ እንደ መቀየር ይቀላቸዋል። በስንፈተ ሩካቤ እየተመሰለ ይፈትናቸዋል። ጀርባቸው ላይ ሲቀመጥ የሚከብድ ነገርና ህመም ይሆናል። ሆዳቸው ላይ ሲቀመጥ ቀላል ምግብ በልተው ሰላም የላቸውም። ብስናትና ግሳት ያስቸግራቸዋል። ሆዳቸው ሰው ፊት እስኪሳቀቁ ይጮሃል። የተቃጠለ አየር አይቆጣጠሩም። ድንገት ሲያስቡት አየር ያመልጣቸዋል። ሆዳቸውን ይነፋቸዋል። ከፍተኛ ቁርጠት ይሰማቸዋል። አይናቸው ላይ ሲቀመጥ ሰውን በልባቸው ወደው ግን አይተው ይጠላሉ። አይናቸውን ያቃጠላቸዋል፣ ይቆጠቆጣቸዋል። የመገርገር ሰው የማራቅና በሰው የመጠላትን ሰብና የሚገነባው አይን ላይ ሆኖ ነው። ሰውን ቀና ብሎ ማየት ይፈራሉ፣ ያፍራሉ። ምላሳቸው ላይ ሲቀመጥ ኃይለኛ ተናጋሪና ነገረኛ ያደርጋቸዋል። ሰው ለመስማት እስኪሰለቻቸው ድረስ ወሬ ያወራሉ። አውርተው አይጠግቡም። ላያቸው አስፈሪና ተሳዳቢ ናቸው። የተነኮሳቸውን ሰው ተናግረው ተሳድበው አይወጣላቸውም። በደቂቃ ከሚጠበቀው በላይ ቃላት በማውጣት ይንጠረጠራሉ። በንግግራቸው ራሳቸውን መቆጣጠር ስለማይችሉ ካስቀየሙ በኋላ ነው የሚጸጸቱት። በአፋቸው ላይ ተቀምጦ ሰው የሚጠራርገው አይነ ጥላ መሆኑን ለመረዳት ይከብዳቸዋል። ወገባቸው ላይ ሲቀመጥ ከፍተኛ የሆነ የወገብ ህመም ይሰማቸዋል። ወገባቸው የተከፈለ ይመስላቸዋል። ወገባቸው ላይ የሆነ የተጠመጠመ ነገር ያለ ይመስላቸዋል። ልክ እንደ አይነ ጥላ ሁሉ የቤተሰብ የዛር መንፈስም ስጋችን ላይ ካደረ ለተለያዩ የስጋ በሽታዎች ይዳርገናል። የዛር መንፈስ አንዱ ስራው በሰዎች ላይ ደዌ ሆኖ መቀመጥና ሰዎችን በህመም ማሰቃየት ስለሆነ አንዳንዶችን ለልብ፣ ለኩላሊት፣ ለደም ግፊት፣ ለጡትና ለተለያዩ የካንሰር በሽታ ይዳርጋቸዋል። ዛሬ ብዙ እህቶቻችን በአስደንጋጭ ሁኔታ በካንሰር ህመም ጡታቸውን ይቆረጣሉ። ለዛውም የህመም ስሜት ሳይሰማቸው ህመሙም ለረጅም ጊዜ ሳይቆይባቸው ጡታቸውን አሟቸው እስከ መቆረጥ ይደርሳሉ። ዞር ብለው ወደ ኋላ ቢጠይቁ ከቤተሰባቸው ጀርባ የባዕድ አምልኮትና የሚገበር የጨሌና የዛር መንፈስ አለ። ወዳጆች፣ እነዚህ ሁሉ አይነ ጥላና የዛር መንፈስ ስጋችን ላይ ሲቀመጥ የምናያቸው ምልክቶች ናቸው። አይነ ጥላና የዛር መንፈስ ስጋችን ላይ ሲቀመጥ በቀላሉ በጸሎትና በጸበል ይጋለጣል ወይም ይለፈልፋል፣ ከተጋን ይለቃል። ሁለተኛው አይነ ጥላ ደማችን ውስጥ ሲገባ በቀላሉ የማንፈልጋቸውን ነገሮች እንተገብራለን። አንድ መጥፎ ነገር ለመተው ህርም ለማለት አቅም ያንሰናል፣ አንችልም። እኛ ውስጣችን ባለው በተዋሃደን አይነ ጥላ ምክንያት ጥፋት ስንሰራ ሰዎች ይፈርዱብናል። አይነ ጥላ ደማችን ውስጥ ሲገባ በአስደንጋጭ ሁኔታ መልካም ያልሆኑ የባህሪ ለውጥ እናሳያለን። እልከኛና እንቢተኛ፣ ግልፍተኛ እንሆናለን። የበደለንም ተበቀለን እንኳን አንረካም። ብስጩና ቁጡ እንሆናለን። የምንባለውን አንሰማም። ተው አታድርጉ የተባልነውንም እናደርጋለን። ከቁጣችንና ከብስጭታችን የተነሳ ራሳችንን መቆጣጠርና ማረጋጋት አንችልም።
በደም ዝውውራችን አይነ ጥላው እንደፈለገ ይዘውረናል። በተለይ ሐኪም የማያውቅልን ሰው የማይረዳልን ህመም ያመናል። ለሰው ሲያዩን ጤነኛ ነን፣ እኛ ግን ውስጣችን እጅጉን ታማሚ ነው። ልባችንን በድንገት ዘብረቅ የሚልና ስልብ የሚያደርገን ነገር ይሰማናል። ልባችን ይንቀጠቀጣል፣ ምቱ ይዘባረቃል፣ ድክም ይለናል፣ ላብ ይዘፍቀናል፣ በድንገት ሰተት ያደርገናል። ውስጣችን ልናቆመው የማንችለው ሰው ያወራናል፣ ይሟገተናል፣ ይከራከረናል፣ ሰላም ይነሳናል። በውስጥ ሆኖ የሚያወራን እኛን የመሰለው አይነ ጥላ ነው። ፈሪና በህይወታችን የውሳኔ ሰው አንሆንም። ሁሌም ካጠፋን ካበላሸን በኋላ ነው የምንነቃው፣ የምንጸጸተው። በደማችን የተዋሃደው አይነ ጥላ ከኛ ስንፍና የተነሳ ሳይታወቅበት ለዘመናት ህይወታችንን እያበላሸ ይኖራል። እንደ ዛሬ ያለ መንፈስም ግብሩ የበግ የዶሮ ደም ስለሆነ መንፈሱ ከደማችን ውስጥ በመዋሃድ ይኖራል። የሚገርመው የዛር መንፈስ በደማችን ውስጥ ካለ ዛሩ ልባችን ላይ ስለሚቀመጥ ከፍተኛ ለሆነ ለልብ ድካምና መተንፈስ እስካለመቻል ያደርሰናል። ስለ እውነት ነው የምላችሁ። እስኪ በልብ ድካምና በደም ካንሰር እንዲሁም ከልብ ጋር በተያዘ ህመም የምትሰቃዩ ወገኖቼ እናት አባታችሁን አሊያም አያታችሁን ጠይቁ፣ አስጠይቁ። እርግጠኛ ሆኜ ነው የምነግራችሁ በቤተሰባችን የዘር ሐረግ ጨሌ፣ አቴቴ ወይም የሚገበር የዛር መንፈስ ይኖራል። እነዚህ ደምና ሌላም ነገር ሲገበር የነበረው የጨሌ ወይም የዛር መንፈስ ልባችን ውስጥ ገብቶ ከደማችን ተጎዳኝቶ ለተለያዩ በሽታዎችና ችግሮች ይዳርገናል። አይነ ጥላም ይሁን የቤተሰባችን የዛር መንፈስ ካወቅንበት ከነቃንበት በጾም በጸሎት በጸበል በተለይም ጸበል በመጠጣት ከውስጣችን እንደ ጉም እየተነነ ይሄዳል። በደም ውስጥ የሚሰወር አይነ ጥላና ዛር ከባድ ስለሆነ ብርቱ ውጊያ ያስፈልጋል። ብንችል ስግደት ሳንታክት ብንሰግድ በላብ እየተነነ እየበነነ ይወጣል። ሶስተኛ በአጥንት ውስጥ የሚሰወር አይነ ጥላ እጅጉን ክፉ ነው። በተለይ ዛር መንፈስ ከአጥንታችን ከተዋሃደ ከአጥንት ጋር ለተያዙ በሽታዎች ይዳርገናል። ዛሬ ስሙን ለመጥራትና በሽታውን በሰዎች ላይ ስንሰማ የምንፈራው የካንሰር በሽታ እንደሚታወቀው በሳይንሱ ፍቱን ፈዋሽ መድኃኒት አልተገኘለትም። ለጠቢባኑ ራስ ምታትና መፍትሄ አልባ የሆኑ በሽታዎች በቀጥታ የሚሆኑ በተዘዋዋሪ ከክፉ መናፍስት ጋር የሚገናኙ አሊያም የሚያያዙ ናቸው። በክፉ መንፈስ የመጣ በሽታ ከሆነ ሰዎችም ሐኪሞችም ጠቢባኑ መድኃኒት ሊያበጁ አይችሉም። ስለዚህ አይነ ጥላና በተለይ የቤተሰብ የዛር መንፈስ ከስጋችን አልፎ ከአጥንታችን ከተዋሃደ ከአጥንት ጋር ለተያዘ በሽታ ይዳርገናል። አንዳንዴ አጥንታችንን ያመናል፣ ይቆረጥመናል፣ ይበላናል። አጥንታችን ከማበጥ ደዌ ሆኖ እስከ መፍረጥና በሐኪም እስከ መቆረጥ የሚያደርሰን ህመም በአንድም በሌላ ከቤተሰባችን የዛር መንፈስ ጋር የተያዘ ነው። የዛር መንፈስ አጥንት ላይ እባጭ ሆኖ በመቀመጥ እና በሂደት ሰዎችን እጅ እግራቸውን በማስቆረጥ ለአካል ጉዳት ይዳርጋቸዋል። አራተኛው ከነፍሳችን ጋር የሚዋሃደው አይነ ጥላ የዛር መንፈስና አጋንንት ነው። አጋንንት ሰዎችን በሁለት መልኩ ሊዋሃዳቸው ወይም ሊዋረሳቸው ይችላል። አንደኛው ሰዎች ራሳቸው ወደውና ፈቅደው አጋንንትን እንደ ልዩ ኃይል ሊጠቀሙባቸውና አጋንንታዊ ስራ ሊሰሩባቸው ፈልገው የሚዋረሷቸው አሉ። እነዚህም አጋንንት ጎታችና መተት መታች ሲሆኑ በተለምዶ ደብተራ እያሉ የሚጠሯቸው ናቸው። ሁለተኛው ሳያውቁ በእናት በአባታቸው ላይ የዘር ሐረጋቸውን ይዞ የሚመጣ አብሮ በመወለድና አብሮ በማደግ ብሎም በድንገት የሚዋረስ አይነ ጥላና የዛር መንፈስ ነው። በዚህ መልኩ ወደንና ሳንወድ ወደ ህይወታችን የገባው ክፉ መንፈስ ከስጋችን፣ ከደማችን፣ ከአጥንታችን አልፎ ከነፍሳችን ይዋሃዳል። በተለይ ወደውና ፈቅደው አጋንንት የተዋረሱ ሰዎች አጋንንቱ በቀጥታ ከነፍሳቸው ይዋሃዳል። የሚገርሙ አጋንንት ወደውና ፈቅደው የሚዋረሱ ሰዎች አጋንንት መዋረስ በእግዚአብሔር ዘንድ እንደሚያስከስስና ለእንጦሮጦስ እንደሚዳርግ አውቀው ንስሐ ቢገቡም አጋንንቱ አይለቃቸውም። በንስሐው ከእግዚአብሔር ሊታረቁ ይችላሉ እንጂ ከአጋንንቱ ሊላቀቁ አይችሉም። ምክንያቱም አጋንንቱ ከስጋቸው ሳይሆን ከነፍሳቸው ነውና የተዋሃደው። አጋንንቱ የሚለቃቸው ሲሞቱ ብቻ ነው፣ እሱንም ንስሐ ከገቡ ነው። ንስሐ ካልገቡ ግን ከአጋንንቱ ጋር በነፍሳቸው ተይዘው ወደ ሲኦል ነው የሚወርዱት። አጋንንት ከስጋችን አልፎ በነፍሳችን ከተዋሃደ አብሮን ስለሚኖር ብዙ ነገር ሊያሳጣንና ብዙ ነገር ሊያደርስብን ይችላል። ከነፍሳችን ጋር የተዋሃደን አይነ ጥላን የመንፈሱን ባህሪና ጥቃት ለመለየትና ለማወቅ እንቸገራለን። አይነ ጥላ ከነፍሳችን ጋር ሲዋሃድ 100% በሱ ቁጥጥር ስር ስለምንወድቅ በቀላሉ የሱ ሰለባ ከመሆናችን በላይ ካልነቃንበት
እስከ መቃብር ድረስ አብሮን ይኖራል። እንዲህ የሆነብንን አይነ ጥላ ለመዋጋት ጾም፣ ጸሎት፣ ስግደት ዋነኛ ቢሆንም በንስሐ ሆነን ቅዱስ ቁርባን በመቀበል መንፈሱን ድል መንሳት እንችላለን። ይህ ካልሆነ ግን በነፍሳችን የተዋሃደው አይነ ጥላ በነፍሳችን ዳግም እስከ ሲኦል ለመኖር ይሻል። የወለላይቱ እመቤት ልጆች እንግዲህ እንዲህ በአጋንንት ሕይወታችን ተሰፍቶ ተይዞ ነው በስቃይ የምንኖረው። በእንዲህ መልኩ ከስጋችን፣ ከደማችን፣ ከአጥንታችን፣ ከነፍሳችን የተዋሃደው አይነ ጥላ በእኛ በመኖር በአንደበታችን በመናገር የማንፈልገውን በማስተግበር ይኖራል። ይህንን ተሸክመን እንዴት ከሰው ጋር ተግባብተን ተስማምተን እንኖራለን? ይህንን ተሸክመን እንዴት ከጮኝነት ወደ ትዳር እንሸጋግራለን? ይህንን ተሸክመን እንዴት በትዳር በሰላምና በመከባበር እንኖራለን? ይህንን ተሸክመን እንዴት በመስሪያ ቤት ተስማምተን እንሰራለን? ይህንን ተሸክመን እንዴት እድገት ልናገኝ እንችላለን? ይህንን ተሸክመን እንዴት ተምረን ከፍ ማለት እንችላለን? ይህንን ተሸክመን እንዴት ከወዳጆቻችን ከጓደኞቻችን ጋር እንስማማለን፣ እንተማመናለን? ስለዚህ አይነ ጥላው በእኛ ውስጥ ሆኖ በስውር በማጥቃት የገፈት ሕይወት እንድንገፋና እንድንኖር ያደርገናል። እኛም ራሳችንን ጠልተን በሰዎችም ዘንድ ተጠልተን እንድንኖር ያደርገናል። አንዳንዱን አይነ ጥላው ሙሉ ለሙሉ ስጋውን በመልበስ ከውስጥ ሆኖ ወደ ውጭ ይታያል። ይህም አይነ ጥላው የተቆጣጠረው ሰው በሰው ፊት የመክበት፣ የመቆጣት፣ የማኩረፍ፣ የመዘብዘብ ፊትን መገለጫ ያደርጋል። ሰውየው ለራሱ ላይታወቀው ይችላል፣ ግን ከፊት ሲያዩት የአስፈሪ ገጽታን በማላበስ በሰዎች እንዳይወደድ ያደርጋል። ብቻ አይነ ጥላ በእኛ ውስጥ ሆኖ እኛን መስሎ እኛን አህሎ በመኖር በመተግበር ነጋችንን ስለሚያበላሽ ራሳችንን ቆም ብለን የመንፈሱ የባህሪ መገለጫዎችን አይተን በመንፈሳዊ ሕይወት በርትተን ልንዋጋ ይገባል። ይህ ካልሆነ በአጋንንቱ ማንነት የእኛ ሕይወት ሊበላሽ ሊኮላሽ ይችላል። ዛሬ አይነ ጥላው በባለትዳሮች መሃል ሶስተኛ ሰው በመሆን በጠብ በጭቅጭቅ ፍቅር በማሳጣት ተመሳስሎ ይኖራል። በእጮኛሞች መሃል ቀናተኛና ምቀኛ ሰውን በመምሰል በማናቆር በማለያየት ይኖራል። በጓደኛሞች በወዳጆች መሃል ያለ መስማማት ያለ መግባባት ጠባይ ሆኖ ይኖራል። በቤተሰብ መሃል የጠብና የጥላቻ ግድግዳ በመሆን በማለያየት ይኖራል። እሱ እኛን ከመሰለ የብዙ ነገራችን ጠንቅ በመሆን በድብቅ ይኖራል። አይነ ጥላ አእምሯችንን ተቆጣጥሮ ምላሳችን ላይ ተቀምጦ በመናገር ስንት ነገራችንን ስንት እድላችንን አበላሽቷል። እንደ ነገረኛና እንደ ወረኛ እንድንታይ ብሎም ምላሳችን ላይ ተቀምጦ አይናችን ላይ አፍጥጦ ሳንፈልገው ስንት ሰው አስቀይሞብናል። ለጮኝነትና ለትዳር የመጣውን ሰው ምላሳችን ላይ ተቀምጦ የመጣውን ሰው አስደንግጦ ስንት ሰው አባሮብናል። የምንናገረው የምንተገብረው ለሰዎች እኛ እንመስላለን፣ ግን በሕይወት ጀርባችን ሳይሆን ከሕይወት ፊታችን ተደቅኖ ስንት ነገራችንን አባክኖ ባዶ አድርጎናል። የወለላይቱ እመቤት ልጆች በሬ የሰውን ቢበላ የሚያዘው በሬ ነው ወይስ ባለቤቱ ነው? እኛም በሬው አጋንንት ብዙ ነገር እያደረገን ሰዎች እኛን ነው ተጠያቂ የሚያደርጉት። ስለዚህ ነገሮችን በመንፈሳዊ አይን ገለጥለጥ አድርገን ልናይ ይገባል። በሕይወታችን ጥንተ ጠላታችን የሆኑት ክፉ መናፍስት የሚያደርሱብንን ጥቃትና የሕይወት ብክነት ልናውቅና አውቀን ከነሱ ልንላቀቅ ይገባል። ዝሙት አሰራው ቅዱስ ቁርባን አቁመው ጠንቋይ ቤት ወሰደው እዱሊ ምን አስቁመው ቅዱስ ቁርባኑ ይቆም ምን ቅዱስ ቁርባን የሚቆርብበት እንዲቆም ተባለ። ጠንቋይ ቤት እንዲሄድ ተባልኩ። ዝሙት እንዲሰራ ተባልኩኝ። 6 ሚሊዮን ብር ተከፍሎ እድሉን አስመለሰው። 7 ጊዜ አድስን መጨረሻ ላይ እጃቸውን ሰጡ። 38ኛው ደፍተራ እኔ ነኝ፣ ጠንቋዮቹን ሳይጨምር ማለት ነው። እኔ 38ኛው ደፍተራ እኔ ድሃ ነኝ። 3 ኪሎ ባቄላ ተሰጥቶኝ ነው የላኩለትን 3 የዝሙት አጋንንት ከዋናው ደፍተራ እኔ ሁለተኛው ደፍተራ ደግሞ ሰይጣን ላኩበት። 6 ሰይጣን 3 ሰይጣን 6 አጋንንት ነው ያለው። ስንት ዓመት ነው ከተመተትክ? ምን ስንት ዓመት ሰው ይጸልያል? ምን ዓመታት ቆጥራው ገና 2 ሳምንትም አልሆነኝም። 2 ሳምንትም አልሆነ። ዛሬ አለክ? ምን ዛሬ ምንም የለም። እኛ ደፍተሮችን ያለ ነው። አይነ ጥላ ቡድ የለ ሁሉ ደፍተራ መተት አቤት ስንት ዓመት ነው እንዲህ ካስቀመጥክ? በ2 ዓመቱ እያለ የወጅኑ ቆርጬ ነው የገባሁት። እኔ ዋንኛው ደፍተር እስኪ አጎት ይኸው 6 ጣት ነበረው። 6ኛዋ ቆረጥኩት፣ አሸሁት፣ በእሳት አቃጠልኩት። በእሳት አቃጥዬ አሸሁት እንደዚህ በጄ እርሻ ላይ ጣልኩት። ምንድነው
ጣት ነበር 6ኛ ጣት 6ኛ አዎ እኔ አሁን 35 ሚስት ነው ያለኝ ከሁሉንም 2 ልጆች ወልጃለሁ ጠንቋይ ሆነ ደብተራ ሲያቅተኝ ሌላ ደብተራ ጋር ሄጄ ነው ስንት ሚስት አለ 35 ሚስት አለኝ 35 ደብተራው የወለድኩላቸው ብቻ ነው የምነግርህ ያለ ወለድኩላቸው ብዙ ናቸው ዓለም ይውላ አፍዝዘ ነው ያገባቸው ማስተፋቀር የሱን እድል ቆንጆ ትዳር ስለነበር ትዳሩም ተመለሰ ኑሮም ተስተካከለ የሱን እድል ገና በህፃን ሁለት አመት ልጅ ያለ ራዲዮ አስይጀነት እጅ ወደ ኋላ ጥምዝቼ ቆረጥኩት ማንንም ሳላስፈቅድ አውቆ ቆስሏል እጁን ቆስሏል ብዬ ማለት ነው ለምን በሱ መግባት ፈለክ ህይወቱ እንዳለ ከደም ስሩ ሁሉ እንዳለ ህይወቱ እንድቆጣጠር በደሙ ለመግባት ነው የቆረጥከው በጠቅላላ ህይወቱ ላይ ያለው ነገር ጥቅሙ ለኔ ጋር እንዲሆን ማለት ነው የንግድ ድም ነበለ ወደ ሌላ ሰው አስተላለፍኩት ስለዚህ ጣቱ ሲቆረጥ ደሙ ሲፈስ በደሙ ገባ ጣቱ ሲቆረጥ ደሙ ግብር ይሆንልኛል ያካሉ ዋናው አይደለ ያካሉ መንቀሳቀሻ እንቅስቃሴው በሙሉ እኔ ይሆናል ሰዎች ይወዱኛል ያከብሩኛል ይፈሩኛል ዳኛ ነኝ ፈቺ ሁሉም ነገር አድራጊ ነኝ እድሉ ካስመለሰ በኋላ እኔ መመተት አቃተኝ በራሱ ጸሎት ምን ትለዋለህ እንዴት ይጸልያል ይሰግዳል ይቆርባል በቃ አቆመኝ ላድስል ማድረስ አቃተኝ ስንት አመት ከመተትክበት ዋጋ ቆመ 30 አመት በለው 30 አመት አሁን ያቆምከው ካቆመ ማለት በጸሎት ከጀመረ ይሄው እናንተን ካወቀ በኋላ ስንት አመት ነው ቅጥቀጣ ከጀመረ ዋንኛው 4 አመት ነው ዋንኛው ቅጥቀጣ 4 አመት ነው 4 አመት በቃ ምን ባንድ ቀን አይደል እንዴ መጥቶ መቼ አሰበው ነግረ መንገዱ መኪና አቆመ እኮ ነው የገባው አሁን ገና አሁን እዚህ ዛሬ ነው ተያዛችሁት አሁን ነው ተያዝኩት ግን ቤት ይዞኛል በግር ቤት ይዘኛል ያቀጠቀጠ ይዞኛል እና እኔ ድንገት መጥቶ ነው ዛሬ የተጋለጥከው ድንገት ያው ጥረት አለ ይያለው ተቀጥቅጫለሁ ግን እዚህ እንደው ምን አደረጋችሁ እስከዛሬ እስኪ በህይወቱ ሽሻ ጨስኩት አረብ ሀገር አሰደድኩት አውሮፓ እንዳለ አንከራተትኩት ምን ያላረኩት ራስ ለምን በቃ እኔ የቤተሰብ ነው የምበላው እኔ እንደሌላ አይደለም ቤተሰብ የራሴ ነው የምበላው ስበላ የራሴ የስጋዬ ዘመዴ ወንድሜ ነው የምበላው ደብተራው አዎ ልጄ እንደፍሬ ዘመድ ነው የምትፈልገው ልጄ እንደፍሬ ያለው እኔ ልጄ እንደፍሬ ያለው ወንድ ልጄን ገብረ ሰደማ አድርጌያለሁ ይሄ ሁሉ ነው ያድርጌዋለሁ ምን ታመጣላችሁ የገዛ ልጅ እንደፈርከው አላ የገዛ ልጄ ክብረ ንጽህናዋን አበላሽዋል እንደዛ እንድትሆን አደረኩኝ ክብረ ንጽህናዋ ከተበላሽ በኋላ የተኮላሽ ወንድ እንዲያገባት እኔ ያደረኩት እኔ አባቴም እንዲህ ነበረ አባቴም ብዙ ሰዎች ነው የገደለ ቤተክርስቲያን ትገባለህ እኔ አልገባም አባቴ ግን ይገባ ነበር አንተ አትገባም ደብተራው አትገባም አልገባም እኔ በቃ እናንተ ሰፈር ውስጥ ፈራጅ ነህ ፈራጅ በጥንቆላ ምናምን ለዛ አይደለም አይ ሰፈር የተከበርኩ ነኝ ፈራጅ ነኝ ስትል ነው ፈራጅ ሳይሆን በስትራቴጂ ነው በወረቀት ነው በወረቀት ነው እንጂ እንዲ መልከስከስ ይሄ ጻፉ ይሄን ጠቅልሉ አይደለም እኔ ዘመናዊ ኢትዮጵያ ውስጥ እንደኔ የለም ይሄ ጉራ ምናምን አይደለም በቃ እኔ እንደዛ ነበርኩ ይሄን ርኩስ አረከሰኝ እንጂ እኔ እንዴት ማለት በስትራቴጂ ነው ዘመናዊ ነኝ ከፈለኩ ፖሊስን አዛለው ከፈለኩ አስተዳደርን አዛለው እኔን ጠቅላላ ያለ ወረዳ ሙሉ እዛ እኔ ባለሁበት ስፍራ ማለት ነው ኢትዮጵያ ውስጥ አንተ ነህ ትልቁ ደብተራ እኔ ነኝ ትልቁ ለምን በል ሌላ ደብተራ ዘመዱ ላይ አያደርግም ልጁን አይደፍርም ምናልባት የሚጠላውን ሰው ነው ሄዶ ቢያደርግ ይሄ ደግሞ ለኔ አያረካኝ ዋናው እንዳብለስ እኔ የሚያረካኝ ወንድም በወንድም ላይ ሲዳፈር እህቷን ስትገል ደስ የሚል ጉልበት ማገኘው በዛ ነው ልጅን ለምን ደፈርክ ልጅን ምደፍረውማ ግብር ነው እንድጎለብት ነው አሁንም ህፃን ቀብር ያለው በር ላይ ህፃን ቀብር ያለው ገና ሳይጠመቅ ምን ሳይል ወስጄ ቀበርኩት የዚህኛው ኃይል ሲያጥረኝ ኃይሉ ዋንኛው ማዝበትና አገሩን ለማተራመስበት ጉልበት ሲያቅተኝ ይሄን ሲጸልይብኝ አዲስ ኃይል ለማግኘት ህፃኑ ወስጄ መሬት ላይ ቀበርኩት ሰው በሚል እሱን የተቋቋመክ በቃ በተነኝ እኮ እኔ አሁን ምለው በቅርንጫፍ ያወራው ነው ያለው እንጂ ቀጥተኛው ነው ራሴ አይደለም ራሱ ከኔ የዝሙት ሶስት አጋንት የዝሙትን ሳበና ደፍተራው የነገርኩ 3 ኪሎ ነው የሰጠው እኔ ራስ ማለት ነው 3 ኪሎ ባቄላ ሰጠሁት አንድ ጣላ ቤት አገኘሁት ልክስክ ሲሆን ደፍተራ ዋናው ይሄን ወድቆ ሙቶልኝ ትዳሩ ተበትኖ ተጎሳቅሎ ቅም አልበልቶት ለመለመን እንኳን እንዳይበቃ አድርጌ ባየው ደስ ይለኛል ምክንያቱም ራሴ መኮርኩ ምንም አልሆነልኝ አለ አልታዘዙልኝ ሰራዊቴ አልታዘዛልኝ አለ
ለምን ነው በዝሙት ገመጣን ነው ዝሙት ለመጣል ነው ዝሙት ይፈራል የሚፈራው እሺ ቆይ ከጣልከው በዝሙት ምንድነው ምን ታገኛጋችሁ ወጣ እኮ ከመስመር ውጭ ሆነ ተስፋ ይቆርጣል መጥቶ ይሰግድልኛል እኔ ደግሞ ንስሐን አያውቅም ተስፋ ቆርጦ ወጣ ምን ንስሐ ያውቃል ወጣው ብሎ ድኛለሁ ብሎ አለመሰገነ ከዛ በኋላ መልሼ ድቅስ አደርገው ደግሞ ያ የመሰገኑን መልሶ እንዲያፍርበት አደርጋለሁ ይሄ እኮ ነው የኔ ታርጌት ከዛ ወደ አንተ መጥቶ እንዲሰግድ ነው ዋናው ሁሉም ዓለም ሙሉ እኮ እናቱ ብቻ ናት የማሰግድልኝ እኮ እናቱ እሱን የወለደች እህቴ ማለት ነው እሷ ብቻ ናት የማሰግድ እናቴ እንግዲያለሁ የወለደችኝ እናቴ አፍኜ በብርድ ልብስ አፍንጫዋን አፍኜ ነው እድሜዋ ቢደርስም ገዳይዋ ግን እኔ ነኝ ወንድሜ እንግዲያለሁ ወንድሞቼ የስጋ ወንድሞቼ በአባትም በእናትም የሚሆኑኝ ሁሉን እንግዲያለሁ የቀረችኝ የሱ እናት ናት ዛር ምናምን አይደለሁም እኔ እናትን ገለ ልጅን ደፍረ ነው ምትወጋ በግብረ ሰዶም ለዛውም ግብረ ሰዶም ነው የደፈርኩት ወንድና ሴት ልጅ የደፈርኩት ያው እኔ በዚህ ምድር ያልተሰራው ግፍ እኔ የሰራሁት ማንንም የሰራው የለም በዚህ በጣም ደሰኝ እናንተ የምታወሩት የትም መድረክ የምታወሩት ኃጢያት በላይ የሰራሁት ነው ራሴ ነው እናንተ በመድረክ ላይ ከምታወሩት ወሬ በላይ በሞተ እጥፍ የሰራሁት እኔ እዚህ በዚህ የማይበቃ ተናግሬ ማለቁ ረክቻለሁ ቢያዋርደኝ አዋርዶኛል ደጋግሞ አሽቶኛል በምን አሸክ አዋገደ ይሰግዳል ይቀጠቅጠኛል ይቆርባል ስምን እየጣጋ ነው በስሜ እንኳን በስጋ ስሜ ነው የሚጠራኝ በዲያብሎስ ብሎ አይደለም ቀጥታ በስሜ ጠርቶ ነው እኮ በስሜ ጠርቶ ነው የሚሰግድብህ በስሜ ጠርቶ ይሰግድብኛል እሺ ስሜቶቹ ያቃቸዋል ህዋሳቱ እንቅስቃሴ ሁሉ ሰውነት ስለሚቆጣጠር ምን እንደገባ ያቃል ቀጥታ የገባውን ሲያቅ ሄዶ ያሸኛል አቤት እላለሁ ምን ማድረግ አልችልም በቃ እኔ በእንደ በ3 ብር የተገዛ ስዕል አድኖኮ አድርጎ ይዘኛል እኮ ምን ታርጓል 3 ብር ይገዛና ቦርሳውን ይዞ ግንባር እንዲያርገው ቀጥ አድርጎ ይዘኛል አስፋልት ላይ ያንበረከከኛል ምን ይሄ ከራሱ አይደለም የተሰጠው በድብቅ እኔ ማን እንደሰጠው ኃይሉም አላቀም እንዴት ኃይለኛ ነኝ አላልክም ነበር ኃይለኛ ነኝ ተብለህ ምን በአንድ ሰው ተሸነፍኩ አሁን ሳይል መቼ በአንድ ሰው ተሸነፍኩኝ ኃይለኛ ማነኝ ውስጥ አስገብቶ ነው 3 ቀን ያስወርሰኝ ገና 14 እድሜ ያለው አባቴ ሲቀበር መሬት ነው ያዋጣው እንጂ አፈር አልዋጣው መሬት ተከፍቶ ነው ያዋጣው የኔ አባት እኔ ደግሞ ያኛው አዋረሰኝ ተቀበልኩኝ ቤተክርስቲያኑ ውስጥ የተቀበረው አባቴ ቤተክርስቲያኑ ውስጥ ተቀበረ ግን ሬሳ የለም ሄደ ጠረንጦስ ገባ ቆፍሮ ቢፈልጉት ያገኙት ቀየው ነው እኔ አሁን ሸኘ እኔ ፊታችሁ ማየት አልፈልግም ነበር እዛው ከፈለገ እዛው ይጸልይ ጠንቋዮቹ ሳይጨምር 38 ደፍተራ ያንበረከከው ማ ይው አያ እሱ 38 ደፍተራ ስንት ይሰግዳል በቀን ስግደቱ ብዙም አይደለም ግን እንባለው ቅንነት አለው ምጽዋት አለው ገርነት አለው ክፋት የለም ምን ታርጋለህ አንድ ስግደት ቢሆን እኔ ያሸንፈኛል እንዴ ከተንኮል ጋር 5000 ብሰግድብኝ እኔ ምን ሆናለሁ ስፖርት እሰራለሁ ጂም ቅልጥሜ ይረዝማል እስከዛሬ ስንት ሰው መጥተሃል ወራ አገር ሙሉ ይያልኩ ህዝብ እስከ አንድ ክልል ስንት ህዝብ አለ ህዝቡ አገሩ ሁሉ አፈዘዋለሁ በቃ የትም ብትሄድ እፈራለሁ እኔ ስመጥቀስ ስሜን አልጠቅስም እንጂ ኢትዮጵያ ውስጥ ነህ ኢትዮጵያ ውስጥ ነኝ ሰሜን ለዛው ቅዱስ ሀገር ብላችሁ የምትመኩበት ለዛው ሰሜን ውስጥ ነህ ሰሜን ወደ ሰሜን ነህ አዎ ስለዚህ ሰሜን አፍዝጃለሁ በቃ አስተዳደርኛ ነኝ 35 ሚስቶች የቆጭ አርጌ ስለ ሴቶች መብት ነው የማጎተው ምን ታመጣል 35 ሰዎች የቀጠቀጥኩ ባፍንጫቸው ደም እስኪያወጣ እየደበደብኳቸው ስለ ሴቶች መብት ደግሞ ይጄ ወረዳ ላይ ማጎታለሁ እንደ ደደው ደፍተራ እንዳይመስልህ ደደው ደፍተራ ምን ያደርጋል ይደግማል እከል ያዝልኝ ይሰርልኝ ተጠጠጠ እያለ ቃላቶችን ይደጋገመ ነው እኔ እንደዛ አይደለም በቃ እሷን ማጥፋት በመፈልግበት በውስጥ ያስባለሁ ይታዘዙልኛ ሰራዊቶች ማንንም አንተ ሰራዊት ቢኖር እንኳን ስቤ አዘዋለሁ ማድረግ ያለበትን ትዕዛዝ ነው እንጂ ወረቀት ጠቅልል ውሃታጫ ጸበል ቦታ አለቃው እንዲያቤውስ ነው ተዋጋስኳል በቃ በለው ነው ዞሮ አንተ ይሄ ሴት ጠበቃውና ስለ ሴት ትሟገታለህ ለምብና ማጎታለሁ ካሰሳል እከለ እርዳታ ያስፈልገዋል እከለ ያስፈልገው እላለሁ እርስ በርሳቸው እንዲካሰሱ አደርጋለሁ ከዛ አንዱ መጥቶ የሰገደልኝ ደግሞ እንዲያሸንፍ አደርጋለሁ ስንቶች ነው ስንት በተለይ አባቴ ማቶ በተለይ አባቴ የሰራው ጅግንነትማ ሀገር ያወቀው እኮ ነው እስካሁን ሙቶ እንኳን ይሰገድለታል ስሙ እየተጠቀሰ ሙቶ ይሰገድለታል
ምን እየተባለ ይሰገድለት? እሳቸው የነኩት ነገር አይነካም። እንዴት? እሳቸው የያዙት ወረቀት ማንም አያሸንፍም። አንዱ መሬቱ ላይ ንጹህ የራሱ ሐቁ ጋር ሄጄ እከሰውና እንዲንካራተት ካረኩ በኋላ ህዝቡ ሁሉ ያየኛል። ከዛ ይፈራሉ። እሱ አይነካም። ህዝቡ ላይ በሙሉ ነው የመተትከው? ህዝቡ ላይ በሙሉ ነው። የአባቴ ኃይልም አለኝ የራሴም ጨመርኩበት። የአባቴ ዋንኛው ኃይል አለ ሙሉ በሙሉ የተቀበልኩት በጀግንነት። ያኛው አለ በመሳፍንት ጊዜ ነው። አሁንም የራሴ ጨማመርኩበት። ያለኝን ኃይል ቆንጆ ነው እስካሁን ድረስ። ግን ተያዝኩኝ፣ አሸነፈ። ምን መጽሐፍ ትደግማለህ? መጽሐፍ ይላል እንዴ? ምንም መጽሐፍ አልደግምም። ተዋርሼ ነው በቃ በሐሳቤ ነው ሁሉን ማስፈጸም። በቃ ይሄ ትምህርት ለእናንተ ለሞኞቹ እንዲህ አርጋችሁ ተምሩ ስኩል ግቡ ምናምን ብዬ እለፈልፋለሁ። ሐሳቤ ግን በሐሳብ ነው የምፈጽመው። እኔ ቃል ይባላል ባጭሩ፣ ቃል በቃሌ ነው የምፈጽመው እንጂ ደጋሚ ምናምን አይደለም። በቃሌ የሆነ ነገር አስባለሁ ይፈጸምልኛል። አንድ ሰው ውስጥ ያለውን የሰራዊት ጠርቼ ይሄ በውስጥ ባለው ማንንም ከማንም ሳልስብ እዛው ባለበት አዝቼ ፈንጥቆ ነፈለገ እንዲሆን ወይ አገሩ እንዲለቅ ይሄ አንከራታትኩት። ሊቢያ ሄደ፣ ኢጣሊያ ሄደ፣ አውሮፓ እንዳለ አዘርኩት። ሆይ ዞረ። ግን እናንተን አወቀ። ዋንኛው እናንተ አባት አንዱ አይደለ መልአክ መንክራት እሱ ማወቀ፣ አንተ ማወቀ፣ ብዙዎች ታወቀ። አሸነፈ፣ አደቀቀኝ። ዋንኛው እንባው እንደ ሴት ያለቅሳል። እሱ አሸነፋችሁ። አንተን የሚያል አንድ እሱ አሸነፈ። ምንም ማድረግ አልችልም። ጎልያድ በዳዊት ጠጠር ተጣለ ማለት ወደቀ ማለት እኮ እንዲህ ነው። አሁን እሱ ላይ የሚያወራው ያው ደብተራው ነው ማለት ነው። እንደሰማችሁ ጉድ ነው። የማይሰማ የለም፣ በእውነት የማይሰማ የለም። ያው ነው እኮ ሳምንት ተነግጋችኋለሁ። ቢላ ሲይዙ አንድ ሰው ለማረድ ደብተራዎች አንድ ሰው ለመግደል 2 ጊዜ አያስቡም፣ 2 ጊዜ አያመነቱም። የገዛ ልጃችሁን ይገላሉ ለመዋረስ ግብር፣ ቤተሰቦቻችሁን ይገላሉ። ምን ለቤተሰብ በቃ እግዚአብሔርን የካደ እኮ ሰው ስለ ወላጁ ስለ ልጆቹ ምኑ አያስብም። ይኸው የኢትዮጵያ ዋነኛ ችግሮች እንደነዚህ አይነቶቹ ናቸው። እንደነዚህ አይነት ወራዳዎች እንደነዚህ አይነቶቹ ናቸው። እንደነዚህ አይነቶቹ ግን ተከብረው በሰፈር በከተማው በሀገሩ አዋቂዎች ታላላቆች ይባላሉ። ሰፈር አሉ፣ ፖለቲካ ውስጥ አሉ፣ በየሃይማኖቶች ውስጥ አሉ፣ ቤተ እምነቶች ውስጥ አሉ። እንዲህ አይነቶቹ አለቃ ናቸው። በቃ ይከበራሉ፣ ይፈራሉ፣ አለቃ ናቸው። ያው ህዝቡን አፍዝዘውት አደንግዘውት ነገራችን ሁሉ ያደቀቁት እንደነዚህ አይነቶቹ ናቸው። የኢትዮጵያ ችግር እኮ በእነዚህ በጠንቋይ በደብተራ የታሰረ ነው። የኢትዮጵያ ችግር የቤተ ክርስቲያን ችግር። እነዚህን እግዚአብሔር አምላክ ይንቀልልን። ይሄ የደብተራ መተት የጠንቋይ መተት በስላሴ ስም ይደምሰስ። በድንግል ማርያም ስም ይደምሰስ። በኢየሱስ ክርስቶስ ስም ይደምሰስ። ደብተራ ከቤተ ክርስቲያን ኢየሱስ ክርስቶስ ይንቀላቸው። ጠንቋዩን ከኢትዮጵያ እግዚአብሔር አምላክ ይንቀላቸው። ቅዱስ ሚካኤል፣ ቅዱስ ገብርኤል በሰይፋቸው ይደምሰሷቸው። እነዚህን ስንቃወም እንኖራለን። አያሸንፉ። ተንበርከኩሽ፣ ተዘጋጁ። ነፍሱን ልቀቁ፣ መንፈሱን ልቀቅ፣ ስጋውን ልቀቅ። አይኑ ላይ ነው ተዘጋጁ። ቶሎ ቋጥ ነውጣ፣ ቶሎ ካሜራውን ልቀቅ፣ ካሜራውን ቶሎ ሰውን ልቀቁ። እጁ ላይ እግዚአብሔር ይባርክ። ማሰራት እግዚአብሔር ሰላም ነው። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ደብተራው እንዴት ነው ዘመንን የተዋጋ? ከባድ ነው ግን ብዙ ጊዜ ተጠቃሁት። አያደርጉም ብዬ በራሴ ማስብ ነበር። መጀመሪያ በጸሎት እየተያዙ እንኳን ይሄ ሊሆን አይችልም፣ እንዴት ነው እሱ እኮ የተከበረ ነው የሚለው ነገር ለኔ ራሴ በቃ በመንፈሳዊም ሲሆን ራሴም አሰምኖኝ ነበር። አው ዳኛ ነው፣ ሁሉም ነገር ይችላል እና ሁሉም ሰው እናቴ ብቻ ናት ትንሽ ራቅ የምትል እንጂ ሁሉም ሰው ስሩ ላይ ስለሚሰግድ ከባድ ነበር። ግን እግዚአብሔር ይመስገን ያው 2 ዓመት። ስንት ዓመት ጸሎት ስግደት ቅጥቀጣውን ስንት ዓመት አርክ? ከጀመርኩት 8 ዓመት ያምልኮት ከጀመርኩት 8-7 ዓመት ይባላል። ስቃይ ከቆመልኝ ደግሞ 1-4 ዓመት ነው። በመሃል ምንም ያልገቡኝ ነገር የሚነገረኝን አይገባኝም ነበር። ከሰው መራቅ እንዳለብኝ ማለት ክፉ ከሚያደርጉ ሰዎች ሸሽቼ በጸሎት ማሰብ እንዳለብኝ አልረዳም ነበር። ያን ነገር ጎድቶኛል። ኋላ ግን በደንብ ትምህርት የእርሶም ትምህርት የአባታችን የመልአክ መንክራት መከታተል ሲጀምር የቀየርኳቸው አካሄዶች ነበሩ። ከሰው ትንሽ ሸሽ ማለትና
ዲስታንስ የመጠበቅ ስችል ሁሉም ነገር በቃ ስቃዩ አቆመ። ትዳርም በስነ ስርዓቱ ቅዱስ ቁርባንም በስነ ስርዓቱ አሁን በስቃይ ውስጥ ሆኜ አይደለም ያወራ ያለሁት ድኝ ነው። በቃ ይሄ ልክስክስ ነው ለኔ ምንም ስቃይ አይደለም። እና ትግሉ ጥሩ ነው ለኔ ስቃይ አብዬ አልገልጾም። መጀመሪያ ነበረ ሳይገባኝ እንጂ ጸሎት ውስጥ እንኳን ገብቼ በመስገድ መጸለይ በጀመርኩበት ጊዜ አንዳንድ ነገሮች መስተካከል የነበረብኝ ነገር ሳላስተካክል ነበረ ይዤው እያለ ትግሉ ይዤው እያለ ነገር ግን አይገባኝም ነበር። በቃ መንፈስ ነኝ ብሎ እየነገረኝ ማን ነው ብዬ ስነግረው ሁሉም ሰው ዝርዝር በምን እንደገባ ምን አስቦ እንደመጣ እንዴት አድርጌ እንደያዝኩት ሁሉ በዝርዝር ሲነግረኝ ሰዎች ግን ያደርጋሉ ብዬ አልቀበልም ነበር። ለሰዎች ካለኝ እምነትና ፍቅር ማለት ነው። እሱን ትንሽ አጥቅቶኛል። ከዛ በኋላ ግን እግዚአብሔር ይመስገን እሰግዳለሁኝ። ያው ማለፍ አልፈፍ ብሎም ቅዱስ ቁርባን እንቀበላለን። ባለቤቴም ያው እንደዚሁ መንፈሳዊ ነገር እንደጋገፋለን እና እግዚአብሔር ይመስገን ይሄ ነው። ጎበዝ በርታሽ ጀግና በደንብ በርታ። እግዚአብሔር ካንተ ጋር